ሰላም ሰላም የኦንላይን ብር ቤተሰቦች፣ ዛሬ ለተማሪዎችና ለሰራተኞች የሚሆን በትርፍ ሰዓት የሚሰራ የኦንላይን ስራ ይዤላችሁ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት ዌብሳይት ፍሪዋርድ ይባላል። ይህ ፍሪዋርድ እንግዲህ በትርፍ ሰዓታችን ጌሞችን በማየት አፕሊኬሽኖችን በማውረድ አንዳንድ ጥያቄዎችን በመመለስ እና ቪዲዮዎችን በማየት ገንዘብ የምንሰራበት ጥሩ የሆነ ዌብሳይት ነው። በተለይ ይሄ ለተማሪዎች በጣም ይጠቅማል። ለሰራተኞችም እንደ ተጨማሪ የገቢ ምንጭ ይሆናል። ቢያንስ በቀን $5 እስከ $10 በዚህ ዌብሳይት ውስጥ መስራት ይቻላል። ነገ እንዴት እንደምንመዘገብና እንዴት ገንዘብ እንደምንሰራ እንዴት ዊዝድሮ እንደምናደርግ ስቴፕ ባይ ስቴፕ እኔም ራሴ ገንዘብ እየሰራው ዊዝድሮ እያረኩኝ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የኦንላይን ብርን የዩቲዩብ ቻናል ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የዌብሳይቱን ሊንክ የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ከቴሌግራም ቻናሌ ላይ ሄዳችሁ ማግኘት ትችላላችሁ። ስለዚህ እዚህ ጋር ሳይን አፕ የምትለዋን አንዴ ነካለሁኝ። ከዛ በኋላ እዚህ ጋር ኢሜይሌን አስገባለሁኝ። ከዛ በኋላ እዚህ ጋር ያሉንን ኢሜይሎች በሙሉ በዝርዝር ያመጣልናል። እኛ መርጠን ልንከፍትበት ያሰብነውን የኢሜይል አካውንት እንጫናለን። እዛ ኮንቲኒው እንላለን። እዚህ ጋር አለው እንላለን። እዚህ ጋር ካንስል እንላለን። አሁን በሚገባ የፍሪዋርድን አካውንት ከፍተናል። እንግዲህ ዌብሳይቱ ይህንን ይመስላል። እነዚህ ገንዘብ የምንሰራባቸው ፕላትፎርሞች ናቸው። እነዚህ ውስጥ እየገባን ገንዘቦችን መስራት እንችላለን። እንዴት ነው የምንሰራው የሚለውን አሁን የተወሰኑ ገንዘቦችን እየሰራሁ ላሳያችሁ። እዚህ ጋር ለምሳሌ ቦነስ የሚለውን አንድ እንጫናለን። ከዛ በኋላ ትንሽ ዝቅ እናረግና እዚሽ ጋር 50 ኮይን የምትላለች አይደለ? እሷን አንዴ ክሌም እናረጋለን። ተመልከቱ፣ እዚህ ጋር 0 የነበረው ወደ 50 ኮይን ከፍ ብሏል። እዚህ ጋር አንደኛው የዩቲዩብ ምልክት ያለበት እንግዲህ 2000 ኮይን የሚሰጥ ቦነስ ነበረ። ነገር ግን የዩቲዩብ ቪዲዮ ይህን ዌብሳይት በተመለከተ ከሰራንና 1000 ሰው ካየው ነው ይህንን ኮይን የሚሰጠን። ነገር ግን እኛ ስላልሰራን ይህን እናልፈውና እዚህ ሁለተኛው ላይ ጆይን እንላለን። ከዛ አክሰፕት እንላለን። አሁን ይህን አፕሊኬሽን ማውረድ አይጠበቅብንም። ከዛ ቀጥታ ኤክስ ብለነው እንመለስ። አሁንም እንመለስ። አሁንም ይሁት 50 ሰጥቶናል፣ 100 ሆነ ማለት ነው። አሁን እዚሽ ጋር 50 ትቀረናለች። እሷን አንዴ እንስራ። አሁንም ክሊክ እናድርግ። እዚሽ ጋር ኦፕን ኤክስን በለው። አሁንም ማውረድ አይጠበቅብንም። ስለዚህ እችን አንዴ ኤክስ እናረጋትና እንመለሳለን። አሁንም እችኛዋን እንመለሳታለን። ተመልከቱ 150 ሆነ። እንግዲህ ያለኝን ቦነስ ሰርቼ ጨርሻለሁኝ። አንዴ ላሳያችሁ ስንት ብር እንደሰራሁኝ። እዚሽ ጋር ያለችውን የቀስት ምልክት አንዴ ነካለው። ከዛ እዚሽ ጋር ዊዝድሮ የምትለዋን አንዴ ነካለው። ስንት ብር እንደሆነች ላሳያችሁ፣ ስንት ብር እንደሰራው ላሳያችሁ። ተመልከቱ 150 ኮይን ሰርቻለሁ። ቶታል እርኒንግ የሚለውን እዩት። 150 ኮይን ሰርቻለሁ። 150 ኮይን ማለት ስንት ዶላር እንደሆነ ላሳያችሁ። እዚሽ ጋር ካሻውት የምትለዋን አንዴ እንጫን። ከዛ በኋላ ቶርን የምትለዋን አንዴ እንጫን። ተመልከቱ እንግዲህ 150 ኮይን ማለት እንግዲህ ስንት ነው? 150 ኮይን ማለት 50 ኮይን ማለት 0.15 ዩኤስዲ ማለት ነው፣ ዶላር ማለት ነው 0.15 ዶላር አሁን ላይ ሰርተናል ማለት ነው። አሁን ደግሞ ጌሞችን በማውረድ እንዴት ገንዘብ እንደምንሰራ ላሳያችሁ። አሁን እዚሽ ጋር
አርን የምትለዋን እነካታለን አንድ ጊዜ። እችኛዋን አንዴ እንነካለን። እዚህ ውስጥ ያሉ ብዙ ጌሞች እና አፕሊኬሽኖች እንዲሁም ደግሞ ሰርቬዎች አሉ። እነሱን እንሰራለን። እንደምታዩት እንግዲህ እዚህ ጋር ጌሞች አሉ። እዚህ ጋር ጌም አለ፣ እዚህ ጋር ሰርቬ አለ፣ ታስክ አለና እንደ ምሳሌ አንድ ጌም አውርጄ ላሳያችሁ። ቀለል ያለ ብዙ ሜጋባይት የማይፈልግ የሚሆን ተሎ ለማውረድ እንዲመቸኝ እስኪችን ንያት ስንት ሜጋባይትም እንደሆነች። እሺ እንግዲህ ትዕዛዙ ይሄ ነው። ይህን የጌም አፕሊኬሽን ስናወርድ በመጀመሪያ ልክ እንዳወረድ 6 ኮይን ይሰጠናል። ከዛ ደግሞ ሌቭል 10ን ስናጠናቀቅ 33 ኮይን ይሰጠናል። ተመልከቱ ኮይኑ መጀመሪያ እዚህ ጋር ትዕዛዛቱን ማንበብ አለብን ማለት ነው አስቀድመን። ሌቭል 20ን ደግሞ ስናጠናቀቅ 45 እያለ እስከ ስንት ድረስ ይወርዳል ማለት ነው? በጣም ብዙ ነው። እስከ ሌቭል 200 ድረስ ይወርዳል ማለት ነው። 200 ኮይን ማለት እንግዲህ ስንት ነው? 1000 ኮይን $1 ነው። ስለዚህ ወደ 0.7 ኮይን አካባቢ ድረስ ማለት ነው። ስለዚህ ይሄንን አፕሊኬሽን አውርጄ 6 ኮይን እንዴት እንደምሰበስብ ላሳያችሁ። ከዛ ፕላይ እርን የምትለዋን አንዴ እንጫናታለን። ከዛ በቀጥታ ወደ ፕሌይ ስቶር ይዞን ይሄዳል። ከዛ እዚሽ ጋር እናወርዳለን። ጌም አወርደን ስንጫወት ምንድን ነው የሚጠቀሙት እና ለእኛ የሚከፍሉን ለምንድን ነው? እነሱ ምን ተጠቅመው ነው የሚለው አፕሊኬሽኑን ጌሙን አውርደን ስንጫወት ብዙ አይነት ማስታወቂያዎች ይመጣሉ በየመሃሉ ማለት ነው በተጫወትን ቁጥርና ከነዛ ማስታወቂያዎች ነው እነሱ ገቢ የሚያገኙት። ስለዚህ እዚህ ጋር ፕሌይን በለው እንክፈተው እና $6 6 ኮይን እሰጣችኋለሁ ብሏል። እሱን እንዴት እንደሚሰጠን አሳያችኋለሁ። አንዴ ኦኬ እንላለን። እንግዲህ እኔ ልመለስ እና 6 ኮይኔን እንደሰጠኝ ቼክ አድርጋለሁኝ። አንዴ ባክ ብዬ እኔ ልመለስ። እዚህ ጋር እኔ መመለስ አለብኝ። ያው እኔ ስታወርድ $6 ኮይን እሰጣለሁ ብሎኝ ነው አልነበረ? አሁን ስላወረድኩኝ 6 ኮይን ይሰጠኛል ማለት ነው። ከዛ ሌቭል ቼንን ስጨርስ 33 ኮይን ይሰጠኛል። እንደዚህ እያለ ይቀጥላል ማለት ነው በደረጃ በየሌቭሉ። አሁን ኤክስ እናደርግ። ከዛ በኋላ ትንሽ እንጠብቀው 1-2 ደቂቃ እና ራሱ 6 ኮይኗን እዚህ ጋር ይደምርልናል ነው። አሁን ደግሞ ጥያቄዎችን በመመለስ እንዴት ገንዘብ ማግኘት እንደምንችል ላሳያችሁ። እዚህ ጋር ሰርቬ የምትለዋን አንዴ እንነካታለን። ሰርቬ የሚለውን ስንነካ ይሄን ይከፍትልናል። እነዚህን እያንዳንዳቸው ጥያቄዎች ናቸው። 8 ደቂቃ የሚፈጅ አሁን የመጀመሪያው 8 ደቂቃ የሚፈጅ ጥያቄ አለ። ሁለተኛው 2 ደቂቃ፣ ሶስተኛው 8 ደቂቃ፣ 21 ደቂቃ እያለ ደቂቃቸው በረዘመ ቁጥር የጥያቄዎች ደቂቃ በረዘመና በበዛ ቁጥር የሚከፍሉን ኮይንም በዛው ልክ በዛ ያለ ነው የሚሆነው እና እስከ 460፣ 446፣ 204፣ 183 ምናምን ድረስ 855 ድረስ የሚከፍሉ ኮይኖች የሚከፍሉ ጥያቄዎች አሉ። እዚህ ጋር እንደምታዩት 1023 ማለት $1፣ እዚህ ጋርም $1። ብዙ አይነት ጥያቄዎች ናቸው ያሉት። እነሱን ገብታችሁ በመስራትም ተሎ ገቢ መጨመር ትችላላችሁ። በተለይ ሰርቬ ውስጥ ግን ትንሽ የተሻለ ነው። ከአፕሊኬሽኖችን ከማውረድና ጌሞችን ከመጫወት በተሻለ ይከፍላል። አሁን እንዴት ነው ደግሞ ዊዝድሮ የምናደርገው? ወዴት ነው ዊዝድሮ የምናደርገው? ኢትዮጵያ ውስጥ ይሰራል የሚለውን ላሳያችሁ። አዎ በትክክል 100% ይሰራል። ስለዚህ እዚህ ጋር አንዴ ዊዝድሮ ለማድረግ ካሻውት የምትለዋን እነካለን። ከዛ እዚህ ጋር ትሮን የምትለዋን አንዴ እንለካለን። እንግዲህ ትሮን ምን እንደሆነ የማታውቁ ካላችሁ ትሮን ማለት ክሪፕቶ ካረንሲ ነው። ስለዚህ እዚህ ጋር ወደ ባይናንስ ወደ ባይቢት ማስተላለፍ እንችላለን። እዚህ ጋር የሰራነውን ገንዘብ ወደ ባይቢትም ወደ ባይናንስም ማስተላለፍ እንችላለን።
እንግዲህ ወደ ባይናንስ እና ወደ ባይቢት ካስተላለፍን በኋላ ደግሞ በፒቱፒ መንገድ ደግሞ ወደ ማንኛውም የኢትዮጵያ ባንኮች ወይም ደግሞ ወደ ቴሌብርም ወደ ኢብርም ሁሉ ማስተላለፍ እንችላለን። ስለዚህ ነገር ግን መጀመሪያ ከዚህ ዌብሳይት ወደ ባይናንስ ወይም ደግሞ ወደ ባይቢት እና ወደ ማንኛውም የክሪፕቶ ከረንሲ ዋሌቶች ለማስተላለፍ ግን ሚኒመም ስንት መስራት አለብን? 2000 ኮይን ማለት ነው። ይህ ማለት $2 መጀመሪያ ሚኒመም አካውንታችን ውስጥ እዚህ ልንሰራ ይገባል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ ተመልሼ እንገናኛለን። እስከዛ ድረስ ሰላም ቆዩ።